ማህበራዊ ሚዲያው ላይ በሰፊው ሲስተጋባ የቆየ ጉዳይ ላይ ያተኮረ ነው። ባልደረባችን ኤፍሬም የማነ ላይ ተቃውሞ በስቷል። የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበርም መግለጫ አውጥቷል። መግለጫው እንደ ፕሬስ ሪሊዝ ነገር በኢቢኤስ ቴሌቪዥን ላይ በሰጠው አስተያየት ላይ እዛው ፕሮግራም ላይ ሄደ መልስ እንድትሰጥ የሚል ያ ካልሆነ ግን በህግ እንጠይቅሃለን እንደዚህ አይነት መግለጫ ወጥቶበታልና በመጀመሪያ ጋዜጠኛ የሙያ ጓደኛችንን ፕሮቴክት ማድረግ አለብን። ጋዜጠኛ የፈለገውን አስተያየት መስጠት፣ አንዳንዱ ለዘብ ያለ ሐሳብ ይሰጣል፣ አንዳንዱ ቀዝቃዛ ነው፣ አንዳንዱ አግሬሲቭ ነው። ሁሉም አንድ አይነት መሆን አይችልም። እንደ አዳነ ግርማ መሆን የለበትም ብሎ መቃወም ይቻላል። ነገር ግን የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ያወጣውን ደብዳቤ ማህበራዊ ሚዲያው ላይም ተጋርቷል። ተጫዋቹ ማነው ጋዜጠኛውን ባልደረባችን ማስፈራራት ነው የሚመስለው። ተገቢ አይደለም። ይሄን ማታደርግ ከሆነ በህግ እስቲ በምን አይነት ህግ ነው የሚጠየቀው? በዚህ አስተያየቱ የትኛው ህግ ነው ኤፍሬምን የሚከሰው? አስተያየት የመስጠት የመዘገብ መብት አለው። እሱ የመሰለውን ተናግሯል። አይ አስተያየቱ ሞራሊ ልክ አይደለም ከጨዋታ በፊት የሚል ከሆነ ሐሳቡ እንደ አዳነ ግርማ ነው። እዚህ ጋር መነጋገር ያስፈልጋል። እዚህ ጋር ብሎ መቃወም አንድ ነገር ነው። ነገር ግን ሄደህ እዛ ፕሮግራም ላይ ሄደህ ራሱ ማትሰጥ ከሆነ እንዴ ማናቸው እነሱ የሚያዙት ማህበሩ ሊያዙት አይገባም። ኤፍሬም ከፍቅር ጋር እዚህ ሬዲዮ ጣቢያ ላይ የራሳቸው አየር ሰዓት አላቸው። ትሪቡን ስፖርት እዛ ላይ መግለጽ ይችላል ሐሳቡን ወይም ጥፋት ነው ብሎ ካሰበም እዛ ላይ ይቅርታውን መጠየቅ ይችላል። እነሱ የሚያዙት እዛ ሄደህ እዛ ጣቢያ ላይ እዛ ፕሮግራም ላይ እንዴ ድጋሚ በየሳምንቱ ትጋበዛለህ እንዴ? ትንሽ ራሱ መግለጫው ራሱ ውሃ ማይቋጥር በደንብ አልተማከሩ። ነገር ግን ማውገዝ አንቀበለው ማለት ይችላሉ። ይሄንን አልቀበሉም። ግን የሙያ ባልደረቦቻችንን ግን በእንደዚህ አይነት መግለጫ ለማስገደድ መሞከር ግን ስህተትን በስህተት ማረም አይቻልም እና የተገራ አይደለም። ደብዳቤው መገራት አለበት። ኤፍሬምን፣ መንሱርን፣ ኤክስን ዋይን መተቸት ይህን ሀሳብን አንቀበልም ማድረግ ይችላሉ። እሱ ላይ ተቃውሞ የለኝም። ይህን ማታደርግ ከሆነ እዛ ፕሮግራም ላይ ሄደህ ማትቀርብ ከሆነ በህግ እንጠይቃለን። የትኛው ህግ ነው የሚጠይቀው? አሁን ይህንን ከጻፉት በላይ ኤፍሬም የሚዲያውን ህግ ያውቀዋል። የትኛው ህግ ነው የሚጠይቀው? መግለጫው ቅር አሰኝቶኛል እኔም እና በዚህ ረገድ በእንደዚህ አይነት የአግሬሲቭ በማስፋት ቡሊ በማድረግ በኩል ነው እኛ ከሙያ ባልደረባችን ጋር እንቆማለን። በዚህ ረገድ የኢትዮጵያ ብሔራዊ ቡድን አያሸንፍም። ከ800 ምናምን ቀን በኋላ ነው የሚያሸንፈው ብሔራዊ ቡድን። የዩናይትድ ታናሽ ወንድም ነው። 800 ምናምን ቀን በኋላ ነው ያሸንፈው። ማንቸስተር ዩናይትድም ካልተጫወተ ብቻ አልነበር እኮ የማያሸንፉ። አሁን ገባ ካልተጫወተ አይሸንፍማ አለዛ ይሸንፋል። አሁን ለዚህ ነው ማለት የዩናይትድ ደጋፊዎች ኦልድ ትራፎርድ ላይ you lose every week you are not special ይላሉ። በቃ ስፔሻል አይደለም። በየሳምንቱ እየተሸነፍክ እንዴት ስፔሻል ትሆናለህ? እንዴት አውቶግራፍ ተጫዋቾቹ ታናል ሲገቡ ጠብቆ ፋንንት ሎያሊቲ ከሌለ በስተቀር አሁን ዩናይትድ እንደ ታሪኩ ለማድረግ የተሳነው ነው አይደል? ናሽናል ቲማችን ጋርም ስትመጣ ኢትዮጵያ ብሔራዊ ቡድን በእግር ኳስ ስርዓት ለውጥ ውስጥ አፍሪካ ዋንጫ የጀመረች አፍሪካ ዋንጫ ያሸነፈች 74 ቤንጋዚ ከነመንግስቱ ወርቁ ጋር ከዛ 31 ዓመት ሰውነት ቢሻው ጋር ከ9 ዓመት በኋላ ከውበቱ አባተ ጋር እንደ ጦጣ እንዲየዘለለ የሚገባ ናሽናል ቲም ይኖረን ነበር እንዴ? በየ2 ዓመቱ ለምንድን ነው በአፍሪካ ዋንጫ ማንካፈለው? የእግር ኳስ ክለቦቻችን ስርዓት ጭራሽ ሜዳ የለንም። አሁን ናሽናል ቲሙ አይጫወትም፣ ሜዳው ላይ አይጫወትም። ለምኑ ነው የሚጫወተው? በፌዴሬሽኑ ዲፕሎማሲ ምክንያት ዶላሮች ይጠፋሉ፣ እልፍ ዶላሮች ይጠፋሉ። በዚህ ሂደት ውስጥ ግን ማጠቃለያ ይሁን በፕራይም ሚኒስትሩ በኩል በፓሽን 2029 ላይ ኢትዮጵያ አፍሪካ ዋንጫውን ማስተናገድ ትችላለች በሚል የተጀመረው ኦፊሻል ጥያቄ ኢንፋኒቶንም የካፍ ስራ አስፈጻሚዎቹን ፕሬዝዳንቱን ጭምር አቶ ኢሳያስ ጅራም የካፍ ስራ አስፈጻሚ ናቸው ከይርነቃቸው በኋላ በደንብ ፕሮጀክቱ ኦፊሻሊ አሁን እየሄደ ነው።